መሸልሽ ደግሞ በመጎልሽ ነው ታደለኝ ከጥቂት ሰርግ ደስኩ ምስጋና መሆኑ ነው አልበላም አልክ በቃ ግድ የለም አንተ ብላ አባዝታዘው ባሏ አንዴ ገጥሞት ምን ያልሆንሽ ወንድሜ ስትገብኝ እያዩስ ያልኩ አታስመስል ለመሬት ስትል ቁመ እንዳየኸኝ አውቃለሁ ሞቱንም ከኔ በላይ እንደምትፈልግ አውቃለሁ እኔ ባጣም አንቺ ብርሃንሽ ነሳት ሻምባል አንቺ ነገር አለ አዲስ ነገር የለም ደብዳቤውን ከላኩኝ ቆይቷል ግን እስካሁን አልመለሰም አጎትሽ ከላከ ነግርሻለሁ ሻምባል ሰላም ወይ ሻምባል ቻው አምባይ እስከዛ ድረስ ያለውን ቁረጭ እሺ የዘለልሽው እኔ እየተከተልኩሽ ቆርጣለሁ እኔ ምንሽ ስንት ነው የጎደለሽ ከዛ አዲስ አበባ ግን በእግር ምን ያህል ይርቃል ሞኙ በእግርሽ ሄደሽ በጉዞ ብዛት የሞተችው ሴት ተብለሽ ቴሌቪዥን ላይ ልትቀርቢ ነው አሁንስ ምን ላይ ሲሞኝ የመሞቴ ቀን እናንተ ሁለታችሁ የመጨረሻ ማስጠንቀቂያ ነው የምሰጣችሁ ስራ አትሰሩም እንዴ
በመሸበት እንግዳ አታሳድረኝ። የሚጣፍጠው ፍርፍርሽ ናፍቆኝ ነው የመጣሁት። ወዴት ወዴት? ወደ ኋላ ትንሽ ትንሽ ወደ ኋላ ቆጭ። አማሪ አበይ ወዴት ወዴት? ዋጫ ነባሪ አበይ አሁን መሄድ ትችያለሽ። አምባር ደብዳቤዎቹን እየላኩኝ እንዳልሆነ አውቃ ይሆናል። ደህና ነሽ ግን አምባር? በደህና ደሪ። በቃ በሩን በደንብ ዝጊ እሺ።
ጥርስንም እንደሚመስል አምባሬ የኔ ፀሐይ ምን ሆነሽብኝ ነው? እኔ አጎትሽ ላንቺ አንሼ ነው። ለመሆኑ አምባሬ እንዴት ነሽ? በላካችሁልኝ የዳሽን ባንክ አካውንት የተወሰነ ብር አስገብቻለሁ። እዚያ አጠገብሽ የሚረዳሽ ሰው ካለ በዳሽን ባንክ ሱፐር አፕ አካውንት ከፍቶ በቀጥታ ወደ አንቺ እንዲያስተላልፍ አድርጊው። ካልሆነ ግን እስከ ቅርንጫፉ ድረስ ሄዳችሁ ወጪ አድርጉት። ብቻ አንቺ አይዞሽ፣ አዲስ አበባ ስትደርሺ ይሄ ሁሉ ጥድፊያ የት ለመሄድ ነው? ቆይ እባክህን ልጄ፣ ከጎረቤት ተበድሬ ያመጣሁት ነው። እባክህ ልጄ፣ እችን ሳትቀምስማ አትሄድም። ምንም የሚያጣድፍ ነገር መጣ ልጄ? ኧረ ተው ግድ የለም፣ ተው ግድ የለም፣ ተረጋጋ ልጄ፣ ተው ግድ የለም። እችን ብቻ እባክህ። ኧረ ተው ግድ የለም ልጄ፣ ተው። ኧረ ተው አንተ ልጅ ተው። የአባትን ቫልስ እንደቆሞ ቀረ አይደል? ይደርሳል። አንዴ አሁን ቸኩያለሁ። በእናትሽ ቢያንስ አትስመኝም? ቻው 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 ቻው።
በጣም ነው ጎበዝ መሆን ያለብህ። ምክንያቱም እያንዳንዱ ሰው ለሚኖር ነገር ነው እና ሁላችንም ከዚያ ዛሬ ከጎረቤት ተወድሬ ያመጣኋት ምግብ ሳትበላ አትወጣት። ሳትበላ ምን ነው የአባትን ቦርስ በቃ ዘዋጎት ቤት እንደጣልፈው ቀረ። ለመስራት ያክሏል። ዛሬ ሁሉ ነገር አስተካክሏል። እሺ ቆመበት ቀረ። እሺ እባክህ ታጉርሽ ነው እንዴ? አዎ ሌላ ቦርስ። እሺ ሰላም አይልኝ መለሳለሁ። እሺ አሜን። ሰላም ዋለልኝ። ሰላም ግባ የኔ ልጅ። ሰላም ግባልኝ። ጋሼ ካሽ አላስኩም። ምን ላድርግ ነው? በዛች ሲባል አፕሏ የማቸው እናቴ ሰላም በልልኝ። እናቴ ሰላም በልልኝ። እንደዚህ ደግሞ እኔ እንዳስደሰትከኝ እግዚአብሔር የሚያስደስት ልጆች ይስጥልኝ። በጣም ደስ ያለኝ እግዚአብሔር ይስጥልኝ። እደግልኝ። ተባረክ። ሸካራ ነበርሽ ስለስላሳ እንዴት ሰምጣት ነገር ልታ በታች እንኳን የሚነሳ እንደ ህልም እንደ ዋዛ
ለምን አትይው? አንተ ልጅ ምንድን ነው የሆንከው? ምንድን ነው የሆንከው? ምንድን ነው እሱ እንደዚህ ጨካኝ? ምን ያደረገ? ተናገር እንጂ። ለብቻዬ የምታመሙ ለአንቺ ብዬ እንዴ? ለነገ እኮ ነው ያልከን። ነገ ሙሉ ሰርቼ ያስገባል። ዝም በል መልሳት መልስልኝ። አውቃለሁ ነገም ጨርሳት በጣም የነገ በምናምን ጭራሽ ለኔ መልስ ተነስ ነው ተነስ። እንዴ እውነቱን እኮ አንተ መምህር እንጂ ጠንቋይ አይደለ። ነገ ጨርሶ ያስገባል። ይሄን እናንተም አልሰራችሁም አይደል? ኧረ ቲቸር ነገ አንድ ያልከን ነገ እናሳያለን። በቃ ዝም በል ተነስ ነው ቀጥል። አንተ ተነስ ወይ እግዚአብሔር ይባርካል። አዎ ሰላም ነህ? እንዴት ነው ትምህርቱ? ትምህርት አሪፍ ነው። የመመረቂያ ወረቀታችን እየሰራ ነው። ጎሽ እርግጠኛ ነኝ መቼም በማዕረግ ተመርቀህ ታቆራኛለህ አይደል? በዚህ ዓመትማ ግድ ነው። የግድ ነው። እውነት ነው። አትነግረኝም ነበር እንዴ? አብረን ዳሽን ባንክ አካውንት እኮ እንከፍት ነበር። ኧረ ባንካቸው ዘምነዋል። ሱፐር አፓቸውን አውርደህ በራስህ ስልክ ራስ መክፈት ይችላል። ኧረ ተው ደግሞ የምትቀመጥበት ሰዓት አለ። ዛሬ አስተማሪ ሴተኛ አዳሪ ሲገባ እጅ ከፍንጅ መቅረት። እኔ ግን እሱ ነገር ምንም አለ እና ገሬዳችን ሊበላሽ እናውሮ አንድ ላይ ሄደን እሱን በንግግር ማሳመን የማይሆን ነገር ነው። አንተ አታውቀውም እንዴ? ይኸውልህ ዲኑ ጋር ከደረስን ሰው መፍትሄ አለ። ከሰውስ ከሱ የተሻለ እኛ የማያምን ይመስላል። ስማ ለሌሎች አስተማሪዎች አንቀሳስሮ ግሬዳችንን ነው የሚያበላሸው። እርግጠኛ ነኝ መቼም በማዕረግ ተመርቀህ ታቆራኛለህ። መመረቅ ደግሞ ይሉት ሳረፍት ብለህ ይመስላችኋል? ያችን አያት ወፍራሟ እንዳለ እሷን ይዞ ይገባል። እኔስ ታስጠላቸው ጋር እንኳን ጀምር ሴት የሚወርጥ አይመስለኝ ያገኙ ይዞ የሚገባው
አስተደስ ከሩቅ ላይሽ በትዝታ ብዙ አይደለም ላይ ቤታፍታ አይዞሽ ፍሬሽሽ መሰለኝ በፈጣሪ ምነው ሸበላው አስደነገጥከኝ እኮ። ምነው ሾርት ፈልገህ ነው? ወዴት ነው? ምን አይነት ልብስ ያስጠላል። ገሞራው ጫንካ የሚያደርግ ያሳለፍነው ብዙ ክረምት ሳትከፍኑን የማይገፍ የኩራ ሁሉ ውበት በቀንቅን እንዴት አመሻችሁ ልጆች? አባዬ ደህና አመሻችሁ። ምን አገባህ? ምን አገባህ? ለምን ወክልቻ ራስህ ዝም በል። ያመሃል እንዴ? ይሄ ልጅ ምን ነገር አድርጎታል? አባዬ ከትምህርት ቤት ከአስተማሪ ጋር ሳይቀር ተጣልቶ ተባሯል። እንኳን ተባለ እሱ ተምሮ ምን አመጣ? ምንድን ነው የነካብኝ? ውስጥ እንዴት ቦገሽ ቆይ ቦጋች ነበርሽ ሸካራ ነበርሽ ኧረ በእናትህ ተነስና ፈጥነህ ግዛልኝ። እማዬ እዛ መድኃኒቱን ይዘው ይመጣል ብለህ ትጠብቅሃለች። አንተ እዚህ አሁንም ጠርሙስ ውስጥ ተደብቀሃል አይደለ? ያው ገብቼ እልሃለሁ። እና አንተ ራስህ ልትጦር ነው እንዴ? ና ተነሳ እንሂድ። አንተ ደግሞ ሂሳብ ንገረኝ። በዳሽ ሱፐር አፕ ነው ማስገባት። ምንድን ነው አዲሱ የዳሽ ሱፐር አፕ ነው። በውስጡ በጣም ብዙ ሚኒ አፖችን ይዟል። ላይፍን በጣም የሚያቀል አፕሊኬሽን። የሚጠቅመኝ ነገር አለ? እንደውም ነዳጅ ቶሎ ቶሎ ነዳጅ ለሚጨርሰው መኪና በዚህ አፕ ተጠቅመህ ነዳጅ መቅረት ትችላለህ። አሁን ቶሎ ነገር ጊዜ የለኝም። ሰሞ እኮ ያኔ እኔ በደወልኩልህ ሰዓት ግሮሰሪ መተህ መድኃኒቱን በጊዜ ስላላደረስክለት ህይወቱ ማለፉ
እባክህ እንኳን ሞት ተገላገልኩት። ሁሌ እያየሁት በእናቴ ላይ የሚፈጸመውን ኃጢአት ከማየት ነው የገላገልኩት። ተጫወቶሽ እንዲሁ አፉ ላይ እንዳለ ልጄ ምን አስቀይሜው ነው? ልጄ ምን አስከፍቼው ነው? አንድ ቀን ባገኘሁት እና ይቅርታ በጠየቁት እንዳለ እኮ ነው ሞት የገደለው። ነው ሾርት ፈልገን ለምን ተባበ ማን ነው ቻውቀሻት አውቀሻት ማን ነው አስቴርን ነው የተሽዬ እኮ ታናሽ እህት አክስትህ እኮ ናት አክስትህ እኮ ናት የተሽዬ እህት እኮ ናት ትራስ ወንድሜ ነሽ ወንድሜ መጥቅ እንዴት ነሽ ያኔ ቤተሰቦቿ ባገለሏት ሰዓት እኔማ በእህቴ ተስፋ አልቆርጥም ብሎ በይ ባንክ ቤት በየቆጠበ ሳንቲም ከዚህ ከሴተኛ ዳሪነት ህይወት እንድትወጣ ያደረገ ከዛሬም ድረስ ያላስተዋወቃቸው ከዛ ከምትሰራው ሰያፊ ህይወት እስከምትወጣ ድረስ ምን ቢያስተዋውቅህ በዛ ሁኔታ ምን ያደርጋል ተሽዬ ሞት ነበር ደግሞ አይተሽዬ ባለማወቅ እርምጃ ተቀደምኩና ያወቅኩ በመሰለኝ ግማሽ እውቀቴ አባቴ ቤተሰቤ እና ራሴን አጣሁ። በግማሽ እውቀት ትዳር ይዘምራል፣ ቤተሰብ ይበተናል፣ የምንወዳቸው ሰዎች ህይወት ይዘጃል። ዛፍ እያሉ ይጠሩታል። ከቅጠሉ እስከ ቅርፊቱ ከፍሬው እስከ ስሩ ድረስ መድኃኒት ነው እና ያድነዋል ማለት ነው።
እንደምታውቂው በሽታው በቀጥታ ከአመጋገብ ጋር የተያያዘ ስለሆነ ስኳርና ካርቦሃይድሬት ማቆም አለበት። ተክሉ ፈንገሱን ቢገለውም እንኳን እሱ ስኳር መመገቡን ከቀጠለ ፈንገሱ ተመልሶ ማደጉ አይቀርም። ስኳር ደግሞ ለፈንገሱ ነዳጅ ስለሆነ እሱን ካላቆመ አልኮል መመረቱን ስለሚቀጥል እሱን አቁሞ የኔም ቅርፊቱን እኔ በምላችሁ መሰረት መጠቀም አለበት። ይሄ ሁሉ ጥበብ ግን እዚህ ጫካ ውስጥ ሆነ እንዴት ኖረ? በአንድ ሰውና በአንድ መጽሐፍ አማካኝነት። አንድ ቀን የእጽዋት ተመራማሪ የሆኑ ፕሮፌሰር ለምርምር ወደኛ አካባቢ መጡ። ፕሮፌሰሩ ለምርምር በቆዩባቸው 2 ዓመታት ውስጥ ብዙ ቋንቋዎችን ማንበብና መጻፍ፣ እውቀትና ጥበብን አስተምረውኝ በመጨረሻም አንድ መጽሐፍ ሰጠው። ምን ነበር መጽሐፉ? መጽሐፉ ስለ ፈዋሽ እጽዋቶች የሚናገር መጽሐፍ ነበር። የሚገርምሽ ሁልጊዜ ለሕዝብ ጥቅም የሚሰራው መጽሐፉን ስፖንሰር ያደረገው ዳሽን ባንክ እንዴት ራሱን በማዘመን አንድ እርምጃ ቀድሞ እንደ ዳሽን ተራራ በከፍታ ላይ መቀመጥ እንደሚችል ያኔ ወደፊት ራዕዩን የመጽሐፉ የመጀመሪያ ገጽ ላይ ያስቀምጡት ነበር። እኔም ከስፖንሰር አድራጊው ዳሽን ባንክ አንድ እርምጃ መቅደምን ከመጽሐፉ ደግሞ የእጽዋቶችን ፈዋሽነት ተማርኩ። የኔውት አባዬ አባሰይ ደርሰንልሃልሽ። ከመጠመዱ በፊት ያነሳው ቃ ነበር እንዴ? አዎ የሆነ ነገር እያነሳ ነበር። አይዟችሁ፣ እንደዛ ከሆነ የወጣቶች ወጥመድ ነው ማለት። በእኛ ጎሳ የሰው ንብረት ማንሳት ነውር ስለሆነ የወደቀ እቃ ሲኖር ባለቤቱ እስኪመጣ ወጣቶች በወጥመድ ይጠብቁታል። ያንን እቃ ተሳስቶ ሊያነሳ የሚሞክር ሰው ወጥመድ ውስጥ ይወድቃል። ያነሱ ባለቤቱ ቢሆንስ? ወጣቶች ከእርሻ ሲመለሱ የእሱ መሆኑን አረጋግጠው ይሰጡታል። እና ይስጡታ እኔን አውርዱኝ። እሷ ባጊኒ ነች። ያንተ ከሆነ ውስጡ ምን አለው? ስልክ አለው። ስልክ ውስጥ ምን አለ? አንደኛ ፓስወርድ የለውም። ሁለተኛ በውጭ ሀገር ለሚደረጉ ክፍያዎችና ግብይቶች ተብሎ የተዘጋጀው የዳሽን ባንክ ቨርቹዋል ማስተር ካርድ በውስጡ አለ። ምን ማለት ነው? ይኸውልህ አንበሳ፣ ዓለም አቀፍ ተቀባይነት ያለው የኦንላይን ግብይት መፈጸም የሚቻልበትና የዲጂታል አገልግሎት ክፍያ ለመፈጸም አመቺ ሆኖ እንደ ካርድ በእጃችን የምንይዘው ሳይሆን በስልካችን የሚቀመጥ የማይታይ ካርድ ማለት ነው። ምን ነው አንተን ባደረገኝ? ሁሉም ነገር ላይ እውቀት ያለው ሰው መሆን። የዳሽን ባንክን መርህና አሰራር ወደ ህይወት ከወሰድከው ሁሌም አንድ እርምጃ ቀዳሚ ትሆናለህ። ከመጽሐፉ ባገኘው እውቀትም ከ30 ዓመት በፊት ታዳጊ የነበረው ኦላላ አሁን ከነ ማህበረሰቡ አንድ እርምጃ ቀድሞ የኔ አይነቱን መፍትሄ ፈላጊ በታማኝነት ራሱ በገነባው ዘመናዊ ዓለም ውስጥ በጥበቡ እያገለገለ በከፍታ ይኖራል። ሁልጊዜም አንድ እርምጃ ቀዳሚ። ጨድቁት ከሌላኛው መንደር ያሉት የባሪያዎች ሰፈር ይሉታል። ለባሪያነት የሚጠልፉን ሰዎች መቼ እንደሚመጡ አይታወቅም። ሁሌ በሰቀቀን ውስጥ ነው የምንኖረው። ከዚህ መንደር ለቤተሰቤ ስል ድርቄ መኖር እፈልጋለሁ። አባዬ! አቤት ልጄ። ይዛና ምነው የተፈጠረ ችግር አለ እንዴ? ወታደሮቹ ቤተሰብ ነው መምጣታቸው አይቀርም። ስለዚህ ነቅተን መጠበቅ ይኖርብናል። ከእኔ ሰዎች የተወሰኑትን ወደ ድንበር ልኬያቸዋለሁ። ምነው ልጄ? አባዬ ከዚህ ሀገር ውጭ ሌላ ሀገር የለም እንዴ? አለ እንጂ ልጄ። አንድ ቀን ይዤሽ እሄዳለሁ። አሁን ላይ ትንሽ ዞር ዞር ብለን እነዛ ሰዎች ግን አንተን አያስዱብኝማ? እኔን ማንም አያስደብሽም።
ሰዎቹ መጥተዋል። ጠላፊዎቹ አባዬ እማዬስ ወደ መንደሩ መሄድ ይኖርብናል። ቸርች ሌሎች ተያዙ እንዴ? ከያ ተገለዋል። ሌሎቹ ግን አምልጠዋል። እና ታዲያ ምን ልታደርግ አሰብክ? ወደ ሌላኛው መንደር እጅ ትሎት መሰረታለሁ። ከቤተሰቤ ጋር አሪፍ ጊዜ ያሳልፋለሁ። መልካሙ ሁሉ እንዲገጥምህ እመኝልሃለሁ ወንድሜ። ለአንተ መልካም ሕይወት። ራስን ጠብቅ። እዚሁ አዲስ ሕይወት እንጀምራለን። እዚህ ግን አባዬ አንተን አያስዱብኝም አይደለ? ማንም አያስችልሽም። ግን እዚህ በምንድን ነው የምንኖረው? ምን እየሰራ የአልኮል ዕቃ መግዛት ነው። ጊዜ የለኝም። ምን ነበር? ስራ ፈልጌ ነበር። ይቅርታ እንዴ እደውላለሁ። ምን አይነት ስራ ነው የፈለግከው? ማንኛውንም ስራ መስራት እችላለሁ። እና መታወቂያ ይዘሃል? መታወቂያ? መታወቂያ ምንድን ነው? መታወቂያ ማንነት የሚገልጽ ነገር ነው። መታወቂያ የለም። እሺ የባንክ አካውንት አለ? የለኝም። እነዚህን ማሟላት ካልቻልክ ልንቀጥር አንችልም እኮ። ስራ ያስፈልገኛል። ማንኛውንም ስራ መስራት እችላለሁ። ምንድን ነው? ስራ መቀጠር ፈልጎ ነው። መታወቂያም የባንክ አካውንትም የለውም። ሌላውን ተውና የባንክ አካውንቱን እከፍትልሃለሁ። እንዴት? በአዲሱ ወዳሽ ሱፐር አፕ እዚሁ አካውንት መክፈት ትችላለህ። ባንክ ቤት ሳይሄድ አካውንት መክፈት እንዲሁም ሌሎች አገልግሎቶችን በአዲሱ ወዳሽ ሱፐር አፕ ማግኘት ትችላለህ። ስለዚህ ነገ መጥተህ ስራህን መጀመር ትችላለህ። አዲሱ ህይወት ምዕራፍ ከዳችን ጋር ሀብዬ እጀምራለሁ። ዳችን ባንክ ሁሌም አንድ እርምጃ ቀዳሚ። ማዘሩ አረቢ ቦርሳ እዚህ የለም። ታዲያ ምን በላ ይባላል? የት ይላል ቤቱ? እኔ እንጃ። እኔ ምን አውቃለሁ? ይኸው
ኩሽና አግኝቼው ነው። አገኘኸኝ? በቃ ማርያ ወንድምሽ ኩሽና አግኝቶታል። ታዲያ ጋር ጠፍቶ ዝም ልበል? ቆይ ግን አንተ ጠፋ ቁርስ ምሳሌት ለማምጣት ነው ካልጋ የምትወደው? እኔ ምን አስጮሽ? ደግሞ ምን አገባሽ? ቆንጆ ባል መቼስ እንዳንተ ፉንጋ አላገባም። አንቺ የህፃን ልጅ ማስፈራሪያ ቆንጆዬ ኩማሬ ስታስጠላ። እኔ አንቺን እያየሁ ስበላ ምግቡ ላይ ስማማኝ ሰብይሽ ከፊቴ ዞር ትይልኝ ነው። አንቺ የተረገምሽ ወይኔ ያለቅሽም ማለት ወይኔ ያለቅሽም ወይ በሞትኩት። በስመ አብ ወወልድ ወመንፈስ ቅዱስ። ማርዬ ማዘሯ አንቺ ነይ ማዘሯ ምን ሆንሽ? ነይ ዛሬ ማዘሯ ታስጠልሽ ማዘሯ ትዳር ካደረግኩ እናንተ ልጆችን ወልጄ እስከ ዝርሚያችሁ ድረስ የጤፍ ዕቃዬ ባዶ ሆኖ አያውቅም። በቃ ትጨነቂ ማዘሯ፣ እንጀራ እንገዛለን። እቺ ደግሞ ማዘሯ እኔ ጋር ብር አለ። ቆይ ልዘዝ። አይድል የልጅ እጅ ላይ ልውደቅ። አረ ማዘሯ እንደዚህ አይባልም። ልጆችሽ አይደለን እንዴ? ይኸው ታዘዋል። ደግሞ ድጋሚ እንደዚህ እንዳትዪ። እናቴ ነሽ፣ ግዴታዬ ነው። ኬቢ አጀለስ ቆይ መጣሁ ማዘሯ። ማዘሯ በቃ ጤፍ እስኪመጣ ድረስ ትንሽ ረፍት አድርጊ። ይኸው ሸሚዙ ግን አልታጠበም። ምን ሆነህ ነው? በእናትህ ቀጠሮ አለኝ እያልኩ እና አሁን በእውነት ላይ ምን ላድርግ? ኬቢሻ በቃ ፒስ ይመችሽ። አሁን ሴትዮዋ አሉ አትጫጫው። ሄደሽ መጣሁ ተገኘው ካንቺ ስር ተመለስ ይባላል። ነግሬህ ነበር እኔን አታናደኝ ብዬ። ደግሞ እሱ እስካናባባሉ ብድሩን የማይመልስ ልጅ አይወለድ ይባላል። ሄሎ በር ላይ እሺ መጣሁ። ሰይሻለሁ። አንቺን ግን አመሰግናለሁ ልጅ። በውጭ ሀገር ለሚደረጉ ክፍያዎችና ግብይቶች